ሰላም እንዴት ናችሁ? ወደ ላይፍ ቪዲዮ ሳን ተከታታዮች እንዴት ሰነበታችሁ? በዚህ ቻናል ላይ የተለያዩ ሀሳቦች የሚነሱበት ነው። ስለምትከታተሉኝ ደግሞ እጅግ አድርጌ አመሰግናለሁ። ዛሬም እንደወትሩ በተለየ ሀሳብ በአዲስ ሀሳብ መጥቻለሁ። ዛሬ እዚህ ቪዲዮ ላይ የምናወራው ራሳችን ላይ እንዴት ኢንቨስት ማድረግ እንችላለን የሚል ነው። የዛሬ አጀንዳችን የሚሆነው ኢንቨስት ማድረግ ሲባል ቀጥታ አይምራችሁ ላይ የሚመጣው ቤት መግዛት፣ መኪና መግዛት ወይም የተለያዩ ንብረቶችን መግዛት ሊሆን ይችላል። ለጊዜው እሱ ራሳችን አይሆንም። ከዛ በላይ በጣም አንገብጋቢ የሆነ ነገር ቢኖር ራስ ላይ ኢንቨስት ማድረግ ነው። የትኛውም ኢንቨስት ከራስ መጀመር አለበት ብዬ አምናለሁ። አሁን በዚህ ሰዓት ስማርት የሆነ ውሳኔ ብዬ የማስበው እኔ ፐርሰናሊቲ ራስ ላይ ኢንቨስት ማድረግ ነው። ራስ ኢንቨስት ማድረግ በጣም ከባድ የሆነ ነገር ነው። እንዲሁም በጣም ስራ የሚፈልግ ነገር ነው። ትልቅ ነገር ነው። ሁሉም ቀጣይነት ያለው ባለማቋረጥ ራሳችንን መስራት ይጠበቅብናል። ራሳችን ላይ መስራት ግዴታ ነው ማለት ነው። ራሳችን ላይ በምንሰራበት ሰዓት ደግሞ የተለያዩ ህይወት ግብአቶች ኢንቨስት በማድረግ ነው። ኢንቨስት ማድረግ የሚጀምረው ከራስ ነው። ስለዚህ እንዴት ነው ራሳችን ላይ ኢንቨስት የምናደርገው ካለን ደግሞ በዝርዝር የምናያቸው ይሆናል። የመጀመሪያው ሊሆን የሚችለው አይምሯችን ላይ ኢንቨስት ማድረግ ነው። ማይንዳችን ውስጥ ኢንቨስት ማድረግ ነው። ሁሉም ሀሳቦች ተጨርሰው የሚያልቁት አይምሯችን ውስጥ ነው። አብዛኛውን ነገር መቆጣጠር የምንችለው አይምሯችን በመጠቀም ነው። እንዲሁም ውጫችንም ሰላም ልናደርገው የምንችለው የተረጋጋና ሰላም ያለው አይምሮ ስንፈጥር ነው። ከዚህም ጋር ተያይዞ ፖዚቲቭ የሆኑ ሀሳቦችን እያሰብን ከባባድ ነገሮችን ወደ ማቅለል የምንወስድ ከሆነ ደግሞ በሆነ ስቴፕ ከፍ ብለናል ማለት ነው። ስለዚህ እንዴት አይምሯችን ላይ ኢንቨስት ማድረግ እንችላለን ስንል የመጀመሪያ የሚሆነው መጽሐፍቶችን ማንበብ እንዲሁም ማጥናት። ብዙውን ጊዜ ይባላል ማንበብ ሙሉ ሰው ያደርጋል ይባላል። ስናነብ ደግሞ በተቻለ መጠን እየመረጥን ቢሆን ወር የተሻለ ነው። እየመረጥን ስል እየለየን ቢሆን የተሻለ ነው። አሁን ላለንበት ህይወት የሚመጥን የሚያግዘን ከልብ ወለዶችን ይልቅ ፐርሰናል ዲቨሎፕመንት የሚያደርጉ መጽሐፍቶችን ብናነብ እኛን ሊለውጠን የሚችል ነገር ነው። እኛን ከፍ ሊያደርገን የሚችል ነው። የተሻለ ስብዕና እንድንገነባ የሚያደርገን ብናነብ ሞር የተሻለ ነገር ነው። ከዚህ ጋር ተያይዞ ማይንድ ሴታችን ላይ ስንሰራ መንፈሳዊ ህይወታችንም ላይ ብንሰራ ደግሞ የተሻለ ነው። መንፈሳዊ የሆኑ መጽሐፍቶችን በማንበብ ደግሞ ውስጣችን ውስጥ የቀረ ኔጌቲቭ አላስፈላጊ ሀሳቦች፣ መጥፎ ሀሳቦች ሲኖሩ የምናወጣበት አንዱ መሳሪያ ስለሆነ እንዲሁም እኛን ሊያጠነክረን እኛ በተለያየ ህይወት ክፍሎቻችን ላይ ሊሰራን የሚችል ነገር ነው። በጸሎት በጾም የሚያጠነክረን እንዲሁም በመከራ ውስጥ ትዕግስትን እያስተማረ የሚያቆየን አንዱ መንፈሳዊ የሆነ መጽሐፍቶች ናቸው። የምናነበው መጽሐፍ ለይተን አወቅን ማለት ነው። እንዲሁም ማንበብ ብቻም እንዳልሆነ ማጥናትም እንደሆነ ከለየን አሪፍ በሚባል ደረጃ አእምሯችን ላይ ኢንቨስት እያደረግን ነው ማለት ነው። ሌላው ደግሞ በቂ የሆነ እንቅልፍ መተኛት። በቂ የሆነ እንቅልፍ እረፍት በምናደርግበት ሰዓት ንቁ እንሆናለን፣ አንሰለቻችን። ለስራም ለመስራት የተነቃቃ ውጤታማ ቀን ይኖረናል። ጤናችንም ላይ አፌክት አያደርግም። ጥናቶች እንዳረጋገጡት በቂ እረፍት የማያደርግ ከሆነ አንድ ሰው በቂ እንቅልፍ መተኛት የማይችል ከሆነ ለተለያዩ ለካንሰር በሽታዎች ያጋልጣል። እንዲሁም የተስተካከለ የደም ዝውውር እንዳይኖረን ያደርጋል። ሄዶ ወደ ሞት ያጋልጠናል ማለት ነው። ስለዚህ በቂ የሆነ እንቅልፍ መተኛት አለብን። እንዲሁም አንድ ሰው ከ6 እስከ 8 ሰዓት እረፍት ማድረግ አለበት። ህፃናቶች ከሆኑ ደግሞ ከ9 እስከ 10 እንዲተኙ ይመከራል። እንዲሁም በዚህ መልኩ ራሳችን ላይ ኢንቨስት ማድረግ እንችላለን ማለት ነው። ሌላው አካባቢያችንን ማጽዳት። ራሳችን ላይ ኢንቨስት ማድረግ አለብን። አካባቢያችን በማጽዳት አካባቢያችን ስል ለማለት የፈለኩት ይገባቸዋል ብዬ የማስበው እነዚህ ቶክሲክ ፒፕል የምንላቸው አላስፈላጊ ሰዎች፣ አላስፈላጊ ሪሌሽንሽፕ፣ አሪፍ ያልሆኑ ጓደኞቻችን ማራቅ። በቃ እነሱን እንደ ሀሳብ እያራገፍን ብንሄድስ ምን ይመስላችኋል? የማይጠቅመንን ነገር ወደ ጎን እያደረግን ብንሄድ ካላስፈላጊ ሪሌሽንሽፕ ከማይጠቅመን ጓደኝነት መራቅ በጣም አስፈላጊ ነው። ይሄንን እንግዲህ ሰፋ ባለ ቪዲዮ እንመጣበታለን ማለት ነው። ለምን መሰላችሁ አጽራቸው አልኳችሁ? እነዚህን ሁሉ አሁን የዘረዘርናቸው ነገሮች ሙሉ ማተር ስለሚያደርጉ ነው። ህይወታችን ላይ የመገንባትም የማፍረስም እድል ስላላቸው ነው። ህይወታችንም እናንተንም ህይወታችንም ይዞ ወደ ኋላ የመጎተት አቅም አላቸው። ስለዚህ በተቻለ መጠን እኛን ከሚጎትቱ ነገሮች፣ እኛን ከማያሳድጉ ስፍራዎች በጊዜ ዞር ብንል ህይወታችን ላይ ኢንቨስት አድርገናል ማለት ነው። አሪፍ ነገር መገንባት እንችላለን።
ስለዚህ ያንን ኢንቫይሮንመንት ከት አድርገን በመውጣት ሊያሳድገን ነው እንጂ እኛን ሊጎዳን አይችልም። ብዙውን ጊዜ ሰው ውለውን ይመስላል ይባላል። ኔጌቲቭ አካባቢ ላይ ወይም ማይሆን አካባቢ ላይ ከዋልን እነሱን ላንመስልበት የምንችልበት አጋጣሚ አይኖርም ብዬ ነው የማስበው እና በተቻለን መጠን ውላችንን እናስተካክል። በሰፊው ደግሞ በዚህም ጉዳይ ላይ እንገናኛለን ብዬ ነው የማስበው። ሌላው ትልቁ ነገር ደግሞ ራሳችን ላይ ኢንቨስት ማድረግ አለብን ብዬ የማስበው በጤና ዙሪያ ነው። ጤና እንደምናውቀው መደራደሪያ የሌለው መግዛትን ማንችለው ውድ ነገርና መሰረታዊ የሆነ ነገር ነው ዓለማችን ላይ። ስለዚህ ጠዋት ተነስተን ለ10 ለ20 ደቂቃ ትሆንም አካላዊ እንቅስቃሴ ማድረግ ነው። ግዴታ ሰዓታት መስራት የለብንም ወይም ግዴታ ውድ የሚባሉ ጂም ሄደን መስራት አይጠበቅብንም። ባለችን ቦታ መስራት፣ ሰውነታችንን ማግኘት ያለበትን ነገር እየሰጠን አካላዊ እንቅስቃሴ ብናደርግ አሪፍ ነው፣ የተሻለ ነው። እንዲሁም ደግሞ በቂ ውሃ መጠጣት፣ አመጋገባችንን ወደ ውስጥ የምናስገባቸውን ነገሮች ደግሞ ማስተካከል፣ እነዚህ ጥብስ ነገሮችን አለማብዛት፣ ቢቻልም ከነሱ መራቅ፣ ጣፋጭ ነገሮችን አለማብዛት፣ ከተለያዩ አልኮል መጠጦችንም ራሳችንን ማግለል፣ ቅድም ያነሳሁትን በቂ እንቅልፍ መተኛት፣ ሌሎችም እዚህ ያላነሳኋቸው ነገሮች እናንተ እየጨመራችሁ ራሳችሁ ላይ በደንብ ኢንቨስት ማድረግ ትችላላችሁ ማለት ነው። አሁን እነዚህን ያነሳኋቸው ነገሮች እንደ ኖርማል ባታቸው ደስ ይለኛል። እነዚህ ትንንሽ የሚመስሉ ነገሮች ናቸው ነገ ላይ ተደማምረው ትልቅ ለውጥ የሚያመጡት። ሌላው ደግሞ በጣም ኢንቨስት ማድረግ አለባችሁ የምላችሁ ነገር ጊዜያችሁ ላይ ነው። በጣም ኢንቨስት ማድረግ ያስፈልጋል። ቲኔጅም ላይ ሆነን ወር ደግሞ ወጣትም ሆነን ገንዘብ ላይ ኖረን ይችላል አይደለ? ግን ጊዜና ኢነርጂ አለን። ስለዚህ ጊዜያችንና ኢነርጂያችንን በመጠቀም ገንዘብ ሜክ ማድረግ እንችላለን፣ ገንዘብ መስራት እንችላለን። ለምሳሌ ተቀጥረን የምንሰራ ከሆነ እኮ እኛ ጊዜያችንን ኢንቨስት እያደረግን ነው፣ እነሱ ደግሞ ገንዘባቸውን ኢንቨስት እያደረጉ ነው። ዋናው ነገር አሁን ጊዜያችን ምን ላይ እያጠፋን ነው? በማንበብ ነው ወይስ ለራሳችን ጊዜ በመስጠት ነው ወይስ ስክሮል በማድረግ ነው ወይስ ሶሻል ሚዲያ ላይ ነው? ጊዜያችን ምን ላይ እያጠፋን ነው ብለን ራሳችንን መጠየቅ በጣም ለራስ የሚጠቅም ነገር ነው። አሁን ያለንበትም ጊዜውን ብናጠና ምን ላይ ፎከስ ማድረግ እንዳለብን ብለን ራሳችንን ብንመረምር አሪፍ ነው። ስለዚህ አሁን እኮ ምናልባት ሊመስለን ይችላል ስክሮል በማድረግ አቅም ጥቅም ያለው ይመስለናል፣ ወይም ዶፓሚን እየጨመረልንም ስለሆነ እየረዳንም ይመስለናል። እውነታው ግን ያ አይደለም። ያ ስክሮል በምናደርግበት ሰዓት ለራሳችን የተሻለ ነገር ስኪል ብንማርበት፣ የተሻለ ቦታ ወክ ብናደርግበት፣ ኢቭን ምን አለፋችሁ ባጭሩ ነገ የተሻለ ቦታ ላይ ደርሰን የሚችል ነገር ላይ ጊዜያችንን ኢንቨስት ብናደርግ አሪፍ ነገር መገንባት እንችላለን ማለት ነው። ስለዚህ ጊዜያችሁን ሰውታችሁ ስፖርት ስሩ፣ ጊዜያችሁን ሰውታችሁ የተለያዩ ፖድካስቶችንም ስሙ፣ ጊዜያችሁ ሰውታችሁ እናንተን ሊጠቅም የሚችል እናንተን አሪፍ ቦታ አሪፍም ስም ሊያሰጣችሁ በሚችል ቦታ ላይ ጊዜያችሁን ኢንቨስት አድርጉ እላችኋለሁ። ስለዚህ ስለ ጊዜ ደግሞ በደንብ ሰፋ አድርገን ቪዲዮ እንሰራለን ማለት ነው። ቪዲዮን ከወደዳችሁ ደግሞ ላይክ ሼር በማድረግ ተባበሩኝ። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ ሰላም ቆዩ።